ሶፋ ቲም ስታንድ ቴብል እና አልጋ ዳይኒንግ ቴብል ሙሉ የቤት እቃ የገዛ ሰው እኛ ደግሞ አዳርገን አንድ ኮፊ ቴብል ምንሰጥ ይሆናል። ኮፊ ቴብሉ መርጠው ሰው የከፈለገው ኮፊ ቴብል መውሰድ ይችላል። ከዝቅተኛ ከፍተኛ ደረጃ የሆኑ ሶፋዎች አሉ። በኤል ሼፕም በትልቆችም አሉ። የተሰሩበት ማቴሪያሎች ዋንዛ ናቸው። በርቤት የሚባሉ ጨርቆች የተሰሩ ለኤችዲዎች ናቸው። እነዚህ አነስ ላሉ ቤቶች ተመራጮች ናቸው። ባለ 8 መቀመጫ ነው። ተለቅ ላለ ቤት ይሄኛው አሪፍ ነው። ጨርቁም ወተርፕሩፍ ነው። ሲልድ ነው። ለኛ ጋር መተው መውሰድ ይችላሉ። ፍሪ ዴሊቨሪ ነው ምናደርስ ይሆናል። እነዚህ ደግሞ ካፋይ ብለን ከምንጠራቸው ጨርቅ የተሰሩ ናቸው። ሸራ ጨርቆች ናቸው። ስፖንጁ ደግሞ በቦንድር ነው የምንሰራው። ይሄንን ሶፋ እንደው በአንድ ቃል ግለጭ ብትባይ እንዴት ትገልጫዋለሽ? ኪንግ ሶፋ ነው። የራሳቸውንም ከስተመር ይዞ መጥቶ በራሱ ዲዛይን መርጦ መሰራት ይችላል። እኛ ያሉትን ማቴሪያሎች እናስመርጣቸዋለን። ፍረቱንም ሁሉ ነገር አሳይተን ማዘዝ ይችላል። ዛሬም ለእናንተ ይጠቅማል ብለን ያሰብነው መረጃ ወደ እናንተ ለማድረስ አጎና ሲኒማ ፊት ለፊት በሚገኘው ሃፒነስ ፈርኒቸር ተገኝተናል። በዚህ ድርጅት ውስጥ እንደምታዩት በጣም ቅንጡና ዘመናዊ የሆኑ ሶፋዎችን እናገኛለን። እነዚህ ሶፋዎች ሳይዛቸው ምን ይመስላል፣ ዋጋቸውስ እንዴት ነው፣ አሰራራቸው፣ የማቴሪያል ጥራቱ ምን ይመስላል፣ እናንተ ጋርስ እንዴት ሊደርሱ ይችላሉ የሚለውን ሙሉ መረጃውን የምናደርሳችሁ ይሆናል። ዲዛይን ቀይረው ራሱ ማቴሪያል አድርገን አሳይተናቸው ፈለጉት ጨርቅ ከለር አማራጭ ወስደው መሰራት ይችላል። በጣም ጥሩ። ስለዚህ ይሄ ባለ ስንት ነው ማለት ነው? ባለ 3 ይሄኛው ባለ 2 እና ባለ 1 7 ሲት ነው የሚሆነው። ተለቅም ተደርጎ ይሰራ ከተባለ ተለቅም ተደርጎ መሰራት ይችላል። ኦኬ። ከፍሪ ዴሊቨሪ ጋር ይገኛል ማለት ነው። ፍሪ ዴሊቨሪ ስኬት ነው እዚህ አዲስ አበባ ውስጥ ክልል ከተማዎችም የተወሰነ ተጨማሪ ተደርጎ መሄድ ይችላል። ኦኬ። ስለዚህ ወደ ክልል ከተማም ራሳችሁ ኃላፊነት ወስዳችሁ እቃውን መላክ ትችላላችሁ። በትክክል የተወሰነ ግን አር ተደርጎበት ክልል መሄድ ይችላል። የዋጋ ለውጥ ነው እንጂ የመላኩን ሁኔታ አመቻችታችኋል? አመቻችተናል። በጣም አሪፍ። እሺ፣ እዚህ ጋር ሴንተር ቴብል እያየን ነው። ይሄ ሴንተር ቴብል ምን አይነት ነው የሚባለው? ማቴሪያሉስ እንዴት ነው? እነዚህ ሳይዛቸው ሜትር ከ20 ናቸው። የተሰሩበት ማቴሪያሎች ዋንዛ ናቸው እና መሳቢያም አላቸው። በዚህ ጋር በዛ ጋር ይከፈታሉ። በቲቪ ስታንድም ከፈለጉ የራሱ ማች አለው። ማች ሲሆን የተወሰነ ዲስካውንት ተደርጎ መውሰድ ይቻላል። በጣም ከሶፋ ጋር ሲሆንም የተወሰነ ቀንስናቸዋል። ስለዚህ ብዙ በገዙ ዲስካውንት ይኖራል ማለት ነው። በጣም ጥሩ። አሁን ደግሞ ትንሽ ከፍ ካለው ደግሞ ላሳይ። ደግሞ ተለቅ ያሉ ናቸው። ኪንጎች ናቸው ባለ አንዳንዳቸው። እነዚህ 3 2 አንዳንድ ሆኖ ግን ገዘፍ ያሉ ናቸው። ቅድም ያሳየው ትንሽ መለስ ያሉ ናቸው። የብራንቹ ናቸው። እነዚህ ከፍ ያሉ ናቸው። ከነዛ የሚለያቸው እነዚህ ወተርፕሩፍ ናቸው። ማቴሪያላቸው ግን ተመሳሳይ ነው። ኤችዲ ነው ስፖንጁ፣ ሙሱም ሰፈራያን ነው። እነዚህ ተለቅ ላለ ቤት ሞር ተመራጭ ናቸው። ኦኬ፣ በጣም ጥሩ። ስለዚህ እቃዎቹ ላይ ልዩነት አይኖረንም ማለት ነው? አዎ፣ ማቴሪያል ላይ ልዩነት አይኖርም። ሳይዝ መጨመር፣ ዲዛይን መቀየር ነው እንጂ ዋጋ ልዩነት የሚያመጣቸው ማቴሪያላቸው ተመሳሳይ ነው የምንጠቀማቸው። ስለዚህ ትልቅ ብር የሚያወጣው ላይ ጥሩ ማቴሪያል፣ ትንሽ የሚያወጣው ላይ ቀለል ያለ አታደርጉም ማለት ነው? በጭራሽ። የሳይዝ ማነስና የዲዛይን መቀየር ነው እንጂ ዋጋቸው ላይ ለውጥ የሚያመጣው። ሳይዙ ቢተልቅም የተወሰነ ኮስት ይደረጋል እንጂ ማቴሪያል ለውጥ አይኖረውም። ማቴሪያል ኳሊቲ አንድ ነው። እሺ፣ በጣም ጥሩ። እስኪ ይሄንን ሶፋ እንደው በአንድ ቃል ግለጭ ብትባይ እንዴት ትገልጫዋለሽ? ኪንግ ሶፋ ነው ይገልጻል። በጣም አሪፍ። እሺ፣ እዚህ ጋር ደግሞ ቲቪ ስታንድ እያያለሁ። በትክክል ይሄኛው ቲቪ ስታንድ ነው። ሜትር ከ50 ነው። ከፈለክም ቴብልም ማሽን አድርገን መውሰድ እንችላለን። በጣም ጥሩ። እዚህ ጋር ደግሞ ሌላ ሶፋ እያያለሁ። እነዚህ ደግሞ ከፍ ያሉ ናቸው። ባለ 3 ባለ 1 የሚባሉት ናቸው። ቅድም ካሳየው ደግሞ እነዚህ ባለ 8 መቀመጫ ነው። ተለቅ ላለ ቤት ይሄኛው አሪፍ ነው። ጨርቁም ወተርፕሩፍ ነው። ኤችዲ ነው። ሲልድ ነው። ይሄኛው ይነሳ፣ ቅድሙ ደግሞ ይነሳሉ። እነዚህ እዚሁ እንዳለው ነው ማጽራትም ይቻላል። ጨርቅ የምታለብሱት እዚህ ላይ ነው። ሰፋ ላለ ቤት ሞር ተመራጭ ናቸው እነዚህ። እዚሁ እንዳሉ ነው ማልበስ ብቻ ነው ማለት ነው ማለትም ተነሺ ሲሆን አንስተህ ጨርቅ አልብሰህ ታስገባለህ። እነዚህ ደግሞ ከላይ ጀምሮ ነው ጨርቅ ማልበስ የምትችለው። ጨርቅ ማልበስ አይጠበቅብም። ኖርማሊ ጨርቁ ራሱ የሚጸዳም ስለሆነ ማልበስም አይጠበቅብም። ፍላጎት ካለው ግን ከስተመር ብዙ እንዳለ ማልበስ ይችላል። ኦኬ፣ በጣም ጥሩ። እንደው እንደ ዲዛይን እናንተ እዚህኛው ሶፋ ላይ በጣም ጥሩ ነው የምትሉት ነገር ምንድነው? እነዚህ ጥሩ ነው የምንላቸው 3 ሆኖ ባለ አንዳንድ መሆኑና ለቀቅ ብሎ ሰው እንደፈለገ ለመተኛትም ለመቀመጥም ኮምፈርት ይኖራቸዋል ማለት ነው። እነዚህ ደግሞ ኤል ሼፖች ናቸው። መሀል ላይ ኮርነር ላይ ቴብል አላቸው። ታውጁ ተቀብቶ እንደ ኮፊ ቴብል መጠቀም ይችላል። ጨርቅነታቸው ቬልቬት ናቸው። እነዚህ አሁን በደረቅ ነገር ነው የምታጸዳው። ኤችዲዎች ናቸው። አነስ ላለ ቤት ሞር ተመራጮች ናቸው። እነዚህ የማቴሪያል ኳሊቲውን ጥቀሽ ብትባይ እንዴት ጠቅሻለሽ? እነዚህ ማቴሪያላቸው ኤችዲዎች ናቸው። ከሁሉም ካሳየው ጋር ተመሳሳይ ማቴሪያል ነው የምንጠቀመው። ሳይዛቸው ትንሽ አነስ ያሉ ናቸው። ኤል ሼፕ ሲሆን ሞር ደግሞ ቦታ ሴቭ ያደርግልሃል ማለት ነው። በጣም ጥሩ። የከለር አማራጭ ሲኖረናል? በትክክል ከለር እኛም ጋር ያሉ ከለሮች አሉ። ሰው መርጦ መውሰድ ይችላል። ካልወደደውም በኦርደር ተደርጎ መሰራት ይችላል። በጣም ጥሩ። ኦርደር ብናደርግ በምን ያህል ጊዜ ነው የሚደርሰው? ኦርደር ቢደረግ በ15 ቀን ጊዜ ውስጥ ይደርሳል። ደግሞ ኤል ሼፖች ናቸው። ቅድም ካሳየው ጋር ተመሳሳይ ናቸው። በኤል ናቸው። የቅድሙ ኮርነር ላይ ቴብል አለው። ይሄኛው ደግሞ ቴብል የለውም። ኖርማል ኤል ነው። እዚህ ጋር ደግሞ አንድ ደግሞ አለው ተጨማሪ አነስ ላለ ቤት ተመራጭ ነው። እስካሁን እያየን ካለ ነው የማቴሪያል ልዩነት ያለው እየመሰለኝ ነው። እንዴት ነው የምንገልጽ? ይሄኛውም ተመሳሳይ ነው። ጨርቅነታቸው ተመሳሳይ ነው። እኔ ከነዛ የሚለያቸው
ተነሾች ናቸው። እዚሁ እንዳለም ደግሞ ማጽራት ትችላለህ። እግራቸው ደግሞ በእንጨት ነው፣ ዝቅ ያሉ ናቸው። ቆንጆች ናቸው እነዚህ። በጣም ጥሩ። እኔ አሁን ይሄን ሶፋ ዲዛይኑን ወድጄዋለሁ። ሳይዙን አሳንሼ ልገዛ በፈልግ የዋጋ አማራጩ በምን ያህል ሊቀንስልኝ ይችላል? ሳይዙን አነስ ተደርጎ እንዲሰራም ከፈለግ የተወሰነ ዲስካውንት ተደርጎልህ በፈለግከው አይነት ሳይዝ መሰራት ይችላል። ከለርም ቀይረ ማሰራት ከፈለግም ከለር ተቀይሮ መሰራት ይችላል። ፍሪ ዴሊቨሪ ነው፣ መውሰድ ይችላል። በጣም ጥሩ። እንግዲህ ብዙ ሶፋዎችን እያየን ነው፣ ሰፊ አማራጭ አለን። እዚህ ጋርም ደግሞ ሌላ ከለር ሌላ ዲዛይን እያየን ነው። ይህንን ሶፋ ዲዛይኑንም የሳይዙንም ሁኔታ ለምን አይነት ቤት ልትመክሪ እንደምትችይ ንገሪንና እንቀጥል። ይሄኛው ደግሞ ትንሽ ሰፋ ላለ ቤት አሪፍ ናቸው። እነዚህ ባለ 3 ባለ 2 እና ከዛ ባለ አንድ ነው። ሌላ አንድ ተጨማሪ ያለው እዚህ ላይ። እነዚህ ደግሞ ከፋይ ብለን ከምንጠራቸው ጨርቅ የተሰሩ ናቸው። ሲሎች ናቸው፣ ተመራጮች ናቸው። ከፋይ ነው ብዙ ጊዜ ሰው በከፋይ ስለሚያውቀው ከፋይ ጨርቆች ናቸው። በተለያየ ከለርም ከፈለጉ እኛ ጋር አለ። በጣም ጥሩ። እነዚህ ደግሞ ኪንጎች ናቸው። እነዚህ ባለ 3 እና ባለ አንድ የምንላቸው ናቸው። ሲሎች ናቸው። እግሩ ደግሞ ብረት ነው። በጣም አሪፍ ሶፋዎች ናቸው እነዚህ። በጣም አሪፍ። እንግዲህ ይሄንን ሶፋ ባለ አንድ እዚህ ጋር ባለ 3 እዚህ ጋር ባለ 2 8 ሴት ማለት ነው። ከተለመደው ወጣ ያለ ነው። ምንድነው እስኪ ወጣ ያለ ያስባለው? ወጣ ያለበት ሚት የተለመደው በ7 ነው። እነዚህ ደግሞ ተለቅ ተደርጎ በ8 ተደርጎ ነው የተሰራው። ባለ አንዳንዶቹንም አይታቸው ከሆነ ከኪንጎች ትንሽ ወጣ ያለ ዲዛይን አላቸው። ብራንች ናቸው፣ ተጨምሮ የተሰሩ ናቸው። አሪፎች ናቸው። በጣም አሪፍ። በየትኛውም ሶፋ ላይ የዲዛይን ልዩነት መፍጠር እንችላለን አይደል? በትክክል ነው። የራሳቸውንም ከስተመር ይዞ መጥቶ በራሱ ዲዛይን መርጦ መሰራት ይችላል። እኛ ያሉትን ማቴሪያሎች እናስመርጣቸዋለን። ብረቱንም ሁሉ ነገር አሳይተን ማዘዝ ይችላሉ። ኦኬ። እኛ ጋር መጥተው መውሰድ ይችላሉ። ፍሪ ዴሊቨሪ ነው ምናደርስ ይሆናል። በጣም ጥሩ። እንግዲህ እንደቀጠልን ነው። ሰፊ አማራጭ ሰፊ ቤት። ከዚህ ውጭም ሌላ ብራንች አላችሁ? አዎ፣ ወተራ ማሻለጫው ጋር ሌላ ደግሞ ብራንቾች አሉ። እዛም ደግሞ የተለያዩ ዲዛይኖች አሉ። እዛም ሄዶ ቼክ ማድረግ ይቻላል። በጣም ጥሩ። እስኪ አሁን ደግሞ እዚህ ጋር የምናያቸውን ሶፋዎች ንገሪኝ። እሺ፣ እነዚህ ደግሞ 3 2 ከዛ ባለ አንድ ነው። እነዚህ የተሰሩት ደግሞ ከፋይ ነው። እግሩን ብረት ነው። ከፍ ያሉ ናቸው። ለማጽራት ይመቻል ማለት ነው። እነዚያው ለስቱዲዮ ቤቶች ተመራጮች ናቸው። ብራንቾንም ቀጠን ያለም ስለሆነ ቦታ ይዙ። በጣም ጥሩ። እንግዲህ ቀለል ያለ አይነት ሶፋ ነው እያየሁ ያለሁት። ከለሩ ሰላም የሚሰጥ አይነት ከለር ነው። ሴንተር ቴብሉስ? ሴንተር ቴብሏ ደግሞ 1 ሜትር ከ20 ናት። ሙሉ እንጨት ነው። ከላይ ቶፓ ደግሞ ዩቪ የምትባል ማቴሪያል የተሰራቱ ቱ ፒስም ተደርጎ ደግሞ እንደ ሴንተር ቴብል መጠቀም ከፈለጉ በኢምፖክሲ የተሰሩ ናቸው። እግራቸው የሚተጣጣፉ ናቸው። እንዲሁም ደግሞ ቲቪ ስታንድም ደግሞ ከፈለጋችሁ የኛም ቲቪ ስታንድ አለ። ማሽ ደግሞ አድርጋችሁ መውሰድ ይቻላል። እዚህ ጋር ደግሞ ሌላ ሶፋ እያየን ነው። በትክክል ይሄኛው ደግሞ ተለቅ ያሉ ናቸው። 3 አንድ ነው። ከሌላው ደግሞ ይሄ የሚለይበት ምክንያት ከለር ኮምቢኔሽን ነው። ሰው በፈለገበት ከለር ኮምቢኔሽን ማድረግ ይችላል። ከፈለገም ደግሞ ወጥ ከለር አድርጎ መውሰድ ይችላል ማለት ነው። ከለር ኮምቢኔሽን ማለት የፈለገውን ስትይ፣ ለምሳሌ እኔ ይሄኛውን ሶፋ ባለ 3ቱን ይሄን መረጥኩኝ፣ ከዛኛው ሶፋ ደግሞ ባለ 2ቱን ወደድኩት። እንዲህ ማሰባጠር ይችላል? ማሰባጠር ይቻላል፣ ግን ቦርደር አድርገን ነው ማሰባጠር የምንችለው። ሰው ከለር ኮምቢኔሽን እንደሚፈልግ ሁሉ ሌላ ሰው ደግሞ ከለር ኮምቢኔሽን ላይ ፈልግ ስለሚችል ይሄንን የመረጡትን ከለር አሳይተናቸው እኛ ደግሞ ቦርደር አድርገን ከለር ኮምቢኔሽን አድርገን መስራት የምንችል ይሆናል። እዚህ ያዩትን ሰርታችሁ እናመጣላችኋለን። ግን ባለ አንዳንዱን ደግሞ መቀየር የሚፈልጉ ከሆነ በወጥ ከለርም ስላለ በወጥ ከለር መሆን ይችላል። ከለር ደግሞ ልዩነት ከፈለጉ ደግሞ ባለ አንዳንዶቹ መቀየር ይችላል። በጣም ጥሩ። ስለዚህ ባለ አንዳንዶቹን እዚሁ መቀየር እንችላለን ማለት ነው። በትክክል አሁን ባለ አንዳንዶቹ በፈለጉት አይነት አድርገን መቀየር እንችላለን። ባለ 3ቱ ደግሞ መቀየር ከተፈለገ ደግሞ ኦርደር ተደርጎ መቀየር የሚችል ይሆናል ማለት ነው። ኦኬ። እነዚህ ደግሞ ተለቅ ያሉ ናቸው። 3 2 ከዛ ደግሞ ባለ አንድ ነው። እነዚህ ቅድም እንዳሳየው ከለር ኮምቢኔሽን ነው። በፈለግከው ነገር ኮምቢኔሽን ተደርጎ መሰራት ይችላል። እነዚህ ሙሉ ኤችዲዎች ናቸው። ባለ ቁልፍ የሚባሉ ሶፋዎች ናቸው። እግራቸውን በእንጨት ነው የሚሰራው። ከሌሎች ሶፋዎች አንጻር አነጻጽሪ ወይ ደግሞ ለይ ብትባይ እንዴት ነው የምትገልጹ? እነዚህ ተለቅ ያሉ ናቸው። ባለ ቁልፍ ናቸው እንደነገርኩ እና ደግሞ መለይበት ሚንስ እግራቸው ዋንዛ የሚባሉ ማቴሪያል የምንሰራቸው ናቸው። ሙሉ እንጨቶች ናቸው። ከፈለጉም ደግሞ ከስተመር በብረትም እንዲሰራላቸው ከፈለጉ በብረትም ተደርጎ መሰራት ይችላል ማለት ነው። ደግሞ ተለቅ ያሉ ናቸው። ተለቅ ያሉ ሆኖ ኤል ሼፕ ናቸው። የራሱ ኩርሲ ያለው ከፈለክ ደግሞ እነዚህ እንደ ቴብል መጠቀም ይቻላል። መሀል ላይ ተደርጎ የራሱ ደግሞ ጨርቅም እጁ ላይ እንደዚህ እንድታነጥፉበት ተደርጎ ተሰርቷል። እነዚህ ጨርቅነታቸው ደግሞ ሸራ ጨርቆች ናቸው። አሪፎች ናቸው። ስፖንጁ ደግሞ በቦንድር ነው የምንሰራው። ተለቅ ያሉ ናቸው። ተመራጭ ናቸው። በጣም አሪፍ። በጣም ለቀቅ ያሉ ነገር ናቸው። ይሄ ባለ አንድ ያልሽኝ ራሱ የያዘው ቦታ ተለቅ ያለ ነው። ይሄ አሁን አንዳንዴ ሰው ኤል ሼፕ ሆኖ አነስ ያለ ብቻ ኤል ሼፕ አይፈልግም። ተለቅ ያለ ኤል ሼፕ ለሚፈልግ ሰው ሰፋ ያሉ ናቸው። በጣም ጥሩ። ምንድነው ሻኛ ያስባሉ? ሻኛ ያስባለበት ምን ስፋቱ ነው እንደምታዩ። ይሄ ባለ አንዱ ራሱ 3 ያስቀምጣል። ተለቅ ያለ ነው። ለዛም ነው ሻኛ የሚጠራ ነውና አሪፍ ናቸው። ኦኬ፣ በጣም ደስ ይላል። ሴንተር ቴብሉ ደግሞ በኢምፖክሲ የተሰራ ነው። ኢምፖክሲና ብረት ናቸው። ሁሉም የራሳቸው ቲቪ ስታንድ አለ። ቲቪ ስታንድ ለሚፈልግ ሰው ተጨምሮ ቲቪ ስታንድ መውሰድ ይችላሉ ማለት ነው። በጣም ጥሩ። እንግዲህ
እያንዳንዱን ሶፋዎች በሚባል ደረጃ ያው ሁሉንም ደርሰን መቃኘት አልቻልንም። ምክንያቱም አንደኛ ቪዲዮውን በጣም ሊረዝም ነው፣ ሁለተኛ አንቺም የደከመሽ ነው መሰለኝ። ጭራሽ አልደከመኝም። እሺ እንግዲህ መጨረሻ ላይ ጊቫዌውን እነግርሃለሁ ብለሽኛል። እሱንም እያረሳሳሽ ነው። እስኪ ስለ ጊቫዌው ደግሞ አውሪኝና በምን አይነት መስፈርት ነው ጊቫዌውን ማግኘት የምንችለው? ሶፋ፣ ቲቪ ስታንድ፣ ቴብል እና አልጋ፣ ዳይኒንግ ቴብል ሙሉ የቤት እቃ የገዛ ሰው እኛ ደግሞ አዳርገን አንድ ኮፊ ቴብል ምንሰጥ ይሆናል። ኮፊ ቴብሉ መርጠው ሰው የፈለገውን ኮፊ ቴብል መውሰድ ይችላል። ኦኬ በጣም የፈለገውን ኮፊ ቴብል። እንደው የጊቫዌውን ዋጋ ያው የስጦታ ፈረስ ጥርሱ አይታይም ይባላል፣ ግን ያው ማርኬት ውስጥ ስለሆነ የጊቫዌው ዋጋ ስንት ነው ቢባል ምን ያህል ሊሆን ይችላል? 18000 ብር። እስከ 18000 ብር ጊቫዌ ይሰጥ ይሆናል ማለት ነው። እንግዲህ በጣም ሰፊ ሰዓት ወስደሽ ያለምንም መከልከል ደከመኝ ሳትይ እነዚህ ሁላ ሶፋዎች ገልጸሽልናል። እነዚህን ሶፋዎች ስትገልጪልን እንግዲህ ከማቴሪያልም አንፃር ምን እንደሚመስሉ ሰው የራሱን ምርጫ መምረጥ እንዲችል አድርገሻልና ለዚህ ሁሉ ከልብ እናመሰግናለን።